ከራስ ጋር መታገል የኢማም አልገዛሊ የለውጥና የጽናት ፍልስፍና። በ11ኛው ክፍለ ዘመን የኖሩትና በታሪክ ታላቅ ስፍራ ያላቸው የእስልምና ሊቅና ፈላስፋ ኢማም አልገዛሊ ትዕግስት ወይም ሶብር ዝም ብሎ ጊዜን መግደል ወይም ችግሮች እስኪስተካከሉ በዝምታ መጠበቅ ሳይሆን የራስን ቁጥጥር የማይደረግለት ፍላጎት ወይም ኢጎን የመግራት ንቁና ተከታታይ ሂደት መሆኑን ያስተምራሉ። በእሳቸው ጥልቅ እይታ ማንኛውም ሰው ግቡ ላይ ለመድረስ የሚገደድበትና በወቅቱ የሚጠላው አስቸጋሪ ሂደት ልክ እንደ መራራ መድኃኒት ሲሆን፣ በጽናት የሚመኘው ውጤት ደግሞ በሂደቱ መጨረሻ የሚገኝ ጣፋጭ ፍሬ ነው። የተክሉን ሻካራ ቅርፊት በትዕግስት ሳያነሱ ውስጡ ያለውን ጣፋጭ ፍሬ መቅመስ ፈጽሞ እንደማይቻል ሁሉም አሰልቺና አድካሚ ሥራዎችን እንዲሁም የሚፈታተኑ የሕይወት ሁኔታዎችን በንዴት በጥላቻ ወይም በመሸሽ ብቻ ለማለፍ ከሞከርን የሚፈለገውን ታላቅ ግብ በዘላቂነት ለመሸከም የሚያስችል ጠንካራና ብቁ ስብዕና በውስጣችን መገንባት አንችልም። እንደ አልገዛሊ ትምህርት የሰው ልጅ ስነ ልቦናዊ ተፈጥሮ ወይም ነፍስ በሁለት መሠረታዊ ክፍሎች ይከፈላል። ዝቅተኛው ማንነታችን ወይም ስሜታዊው ክፍላችን ምንም አይነት ልፋትና ድካም ሳይኖር ውጤቱንና ደስታውን ብቻ የሚመኝ ሲሆን፣ የተገራውና የላቀው ነፍስ ግን አስቸጋሪ ሁኔታዎችን እንደ ዱር ፈረስ በብልሃትና በትዕግሥት በመግራት ለታላቅ ዓላማና ለከፍተኛ ኃላፊነት ራሱን ያዘጋጃል። ይህ የጽናት ጥበብ በሁሉም የሕይወት ዘርፎች ውስጥ በተግባር የሚገለጥ ሲሆን፣ ለምሳሌም በግል እድገት ረገድ የሚሰነዘርብንን ትችትና የሚገጥምንን ውድቀት በትሕትና መታገስ ከፍተኛ ክህሎትንና ጥበብን ያስገኛል። በማኅበራዊ ግንኙነት ውስጥ የሚፈጠሩ ግጭቶችንና አለመግባባቶችን በሆደ ሰፊነት መቻቻል ጥልቅና እውነተኛ ቅርርብን ይፈጥራል። በሥራ መስክ ደግሞ የመነሻ ድካምንና ፈተናዎችን በጽናት ማለፍ ለታላቅ መሪነት ያበቃል። በመንፈሳዊነትም ቢሆን ለጸሎትና ለተመስጦ መንቃት የውስጥ ሰላምንና ርኅራኄን ያጎናጽፋል። የምንጠላቸውና ምቾት የማይሰጡን አስቸጋሪ ሁኔታዎች በሙሉ በእውነቱ የውስጥ ማንነታችንን በግልጽ የምንመረምርባቸውና የምናይባቸው መሣሪያዎች ናቸው። አንድ ሰው ሥርዓትንና ደንብን በጥብቅ የሚጠላ ከሆነ ይህ የሚያሳየው የራሱን ፍላጎት የመግዛት ብቃት ማነሱን ሲሆን፣ ስህተቱ ሲነገረው መታረምን መጥላት ደግሞ በውስጡ ከፍተኛ ኩራትና እብሪት መኖሩን በግልጽ ይጠቁማል። እነዚህ ሁሉ ፈተናዎች በትዕግሥትና በጥበብ በማለፍ ያጋጠመን ምቾት ማጣትና ስቃይ በውስጣችን ያሉ ድክመቶቻችንን አቃጥሎ እንዲያጠፋልን እናደርጋለን። ምክንያቱም አንድ ቁስ እንደ ብረት ጠንካራና ጽኑ ለመሆን የእሳቱን ከፍተኛ ሙቀት መታገስ ግድ እንደሚለው ሁሉ የሰው ልጅ ስብዕናም በፈተና እሳት ውስጥ ማለፍ ይኖርበታል። ፈተናዎችና መከራዎች ለሰው ልጆች ልክ እንደ ሳሙና ሆነው በማገልገል የዚህን ዓለም አላስፈላጊ እድፍና ራስ ወዳድነት በማጠብ ሰውን ወደ ላቀ መንፈሳዊ ከፍታና ንጹሕ ማንነት ያሸጋግሩታል። ለአልገዛሊ ትዕግሥት ማለት አንድን ሰው አሁን ካለበት ዝቅተኛ ደረጃ ወደ ተመኘው ታላቅ ግብ የሚያደርስ ብቸኛው ድልድይ ነው። ይህ ድልድይ ባቆራረጡ ስላልተመቸህ፣ ድንጋዩ ስለሚጎረብጥህ ወይም መንገዱ ስለረዘመብህ ብቻ የምታማርርና የምታፈርሰው ከሆነ ማዶ ካለው ታላቅ ግብህና ስኬትህ ጋር ፈጽሞ ልትገናኝ አትችልም። የታለመውን የሽልማት እውነታ በእጅ ለማስገባት የትግሉንና የድካሙን እውነታ ቀድሞ በጸጋ መቀበል ግድ ይላል። ይህ ፍልስፍና ማንኛውም መከራ እንደ ከባድ ሸክም ከመመልከት ይልቅ ወደ ላቀና ወደ ተሻለ ማንነታችን ለመሸጋገር እንደ አስፈላጊና እጅግ ጠቃሚ መተላለፊያ እንድንመለከተው በማድረግ በሕይወት መንገድ ላይ የጽናትና የለውጥ አቅጣጫን በግልጽ ያሳየናል። ኢማም አልገዛሊ ትግልንና ትዕግሥትን የስብዕና ግንባታና የለውጥ መሠረቶች አድርገው በስፋት ያቀርቧቸዋል። እውነተኛ ስኬትና ታላቅነት ሊመጣ የሚችለው በሕይወት ጉዞ ውስጥ የሚያጋጥሙ ምቾት ማጣቶችንና ፈተናዎችን በትሕትና በእውቀትና በጽናት ተቀብሎ በብልሃት በማለፍ ብቻ ነው። ትዕግሥት ዝም ብሎ መቀመጥ አይደለም፣ ይልቁንም የራስን ፍላጎት ወይም ኢጎ የመግራት ንቁ ሂደት ነው። እንደ ብረት ጠንካራ ለመሆን የእሳቱን ሙቀት መታገስ ግድ ነው።